የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 14። አሁን ቀጥሎ የምንሰማቸው መልእክቶች ከመጽሐፍ ቅዱስ ውስጥ የተወጣጡ የሕያው እግዚአብሔር ቃሎች ናቸው። የእግዚአብሔር ቃል ያጽናናል። የእግዚአብሔር ቃል ይደግፋል። የእግዚአብሔር ቃል ተስፋን ይሰጣል። የእግዚአብሔር ቃል ሰላምን ይሰጣል። የእግዚአብሔር ቃል ፈውስን ይሰጣል። በመዝሙረ ዳዊት በቅንፍ 85 ቁጥር 8 ቅዱስ የሆነው የእግዚአብሔር ቃል እንዲህ ይለናል። እግዚአብሔር አምላክ የሚናገረውን እሰማለሁ፣ ለሕዝቡ ለቅዱሳኑም ሰላምን ይናገራል። እግዚአብሔር አምላክ የሚናገረውን እሰማለሁ፣ ለሕዝቡ ለቅዱሳኑም ሰላምን ይናገራል። እንዲሁም ቅዱስ የሆነው የእግዚአብሔር ቃል በመዝሙረ ዳዊት በቅንፍ 107 ቁጥር 20 እንዲህ ይለናል። ቃሉን ላከ ፈወሳቸው፣ ከጥፋታቸውም አዳናቸው። ቃሉን ላከ ፈወሳቸው፣ ከጥፋታቸውም አዳናቸው። ወደ ዕብራውያን ሰዎች ምዕራፍ 4 ቁጥር 12 ላይ እንዲህ ይለናል። የእግዚአብሔር ቃል ሕያው ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል።